የተለያዩ ቪዲዮዎችን በኤአይ ከሰራችሁ በኋላ ዩቲዩብ ላይ አፕሎድ ስታደርጉ አንድ ሴቲንግ ረስታችኋል። ይህም ሴቲንግ በተመልካች ያላችሁን አመኔታ ወይም ትረስት ይጨምርላችኋል። እንዲሁም ወደፊት ዩቲዩብ ላይ አዳዲስ ህጎች በኤአይ ላይ ቢወጡ እንኳን ቻናላችሁ ሞኔታይዜሽን ላይ ሴፍ እንዲሆን ያደርግላችኋል። በዛሬው ቪዲዮ የምንመለከተው ስለ ኤአይ ጀነሬተር ኮንቴንት ሴቲንግ ሲሆን ይህንንም ሴቲንግ ለምን መጠቀም እንዳለብን፣ መቼ ተርኖን አድርገን መጠቀም እንዳለብን እንዲሁም ሞኔታይዜሽን ላይ ያለውን ተጽዕኖና የተለያዩ ቪዲዮዎችንም በኤአይ ከሰራን በኋላ ዩቲዩብ ላይ አፕሎድ ስናደርግ ይህንንም ሴቲንግ የማናበራ ከሆነ የሚያመጣብንን ተጽዕኖ እንመለከታለን። በመጨረሻም የሚጠቅማችሁን ቲፕ እነግራችኋለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያም የምንመለከተው የኤአይ ጀነሬተር ኮንቴንት ሴቲንግ ምን ማለት እንደሆነ አጠር አድርገን እንመለከታለን። ይህንንም ሴቲንግ የምናገኘው ዩቲዩብ ላይ አፕሎድ ስናደርግ እኛ የሰራነው ቪዲዮ በኤአይ አልተርድ የሆነ ኮንቴንት ከሆነ ይህንን ሴቲንግ መሙላት አለብን። የተለያዩ ቪዲዮዎችንም ስንሰራ በኤአይ ተጠቅመን የሰራነው ከሆነ ለምሳሌ የተጠቀማችሁት ቮይስ በኤአይ ጀነሬት አድርጋችሁ ከሆነ የሰራችሁት፣ የተለያዩ ፌሶችንም በኤአይ ጀነሬት አድርጋችሁ ከሰራችሁ ዲፕ ፌክ ስታይል ኮንቴንቶችን ይህም ማለት የተለያዩ ታዋቂ የሚባሉ ሴሌብሪቲዎች ሊሆኑ ይችላሉ፣ ወይንም ደግሞ ፖለቲሽያኖችን የነሱን ፌስ ወይንም ደግሞ ቮይስ ተጠቅማችሁ ልክ እንደተናገሩ አድርጋችሁ ወይንም ደግሞ እዛ ቦታ ላይ ወይም ባልተገኙበት ቦታ ላይ እንደተገኙ አድርጋችሁ የምትሰሩ ከሆነ ዲፕ ፌክ ስታይል ኮንቴንት ይባላል። ስለዚህ እንደዚህ አይነት ኮንቴንቶችንም በኤአይ ከሰራችሁ እንዲሁም ሪል የሚመስሉ ሲኖችንና ሪል የሚመስሉ ሰዎችን በኤአይ ሪክሬት አድርጋችሁ የምትሰሩ ከሆነ ዩቲዩብ ላይ አፕሎድ ስታደርጉ ይህንን ሴቲንግ ያስመርጣችኋል። ይህን ሴቲንግ ዩቲዩብ ላይ የተቀመጠው እናንተን ፐኒሽ ለማድረግ ሳይሆን የምታገኙትን ገቢ ለመቀነስ ሳይሆን የእናንተን ትራንስፓረንሲ ወይም ደግሞ ግልጽ መሆናችሁን የሚጠይቅበት ሴቲንግ ነው። እዚህ ጋር መረዳት ያለባችሁ ዩቲዩብ ለተመልካቾች ማሳወቅ የሚፈልገው የተሰራው ቪዲዮ በኤአይ ጀነሬትድ የሆነ ኮንቴንት ስለሆነ ሰዎች ኮንፊውዝ እንዳይሆኑ ለማሳወቅ ነው። በመቀጠል የምንመለከተው ዩቲዩብ ላይ አፕሎድ ስታደርጉ የኤአይ ጀነሬተር ኮንቴንት ሴቲንግን የምትጠቀሙት ወይም ተርኖን አድርጋችሁ የምትጠቀሙት መቼ ነው የሚለውን እንመልከት። አልተርድ ኮንቴንት መሆኑን የስ ብላችሁ የምታስገቡት የሰራችሁትም ቪዲዮ ላይ የተለያዩ ኤአይዎችን ከተጠቀማችሁ ለምሳሌ እውነተኛ የሚመስሉ ሰዎችን በኤአይ ተጠቅማችሁ ጀነሬት ካደርጋችሁና የእነዚህንም ሰዎች ድምፅ አስመስላችሁ ወይም ክሎን አድርጋችሁ በኤአይ ጀነሬት የምታደርጉ ከሆነ በኤአይ ጀነሬትድ የሆኑ የፌክ ኒውስ ስታይሎችን ከሰራችሁ እንዲሁም የተለያዩ የሚታወቁ ፐብሊክ ፊገሮችን ወይም ደግሞ ኢቨንቶችን በኤአይ ተጠቅማችሁ ሪክሬት አድርጋችሁ ወይም መልሳችሁ በኤአይ ጀነሬት አድርጋችሁ የምትሰሩ ከሆነ ይህንን ሴቲንግ የስ ብላችሁ ማስገባት አለባችሁ። ይህንንም ሴቲንግ መጠቀም የሚያስፈልግባችሁ ጊዜ አለ። ለምሳሌ የሰራችሁት ቪዲዮ ላይ ባክግራውንድ ኢሜጆችን በኤአይ ጀነሬት አድርጋችሁ ከሆነ የሰራችሁት እንዲሁም ሰብታይትሎችንም በኤአይ ከሆነ የተጠቀማችሁት ስክሪፕት ራይት ለማድረግ ወይም ስክሪፕቶችን ለመጻፍ የሰራችሁትንም ቪዲዮ በኤአይ ከሆነ ኤዲት ያደረጋችሁት ቪዲዮአችሁ ላይ የተለያዩ ባክግራውንድ ሪሙቫሎችን ከሆነ የተጠቀማችሁት ከለር ኮሬክሽን ለማድረግ እነዚህም ላይ ኤአይ ከሆነ የተጠቀማችሁት ይህንን ሴቲንግ የግዴታ ማብራት አይጠበቅባችሁም። እዚህም ጋር መረዳት ያለባችሁ እውነተኛ የሚመስል ነገር ኮንቴንት ከሰራችሁ ዩቲዩብ ላይ አፕሎድ ስታደርጉ ይህንን ሴቲንግ ማብራት አለባችሁ። በመቀጠል የምንመለከተው ይህንን ሴቲንግ በመጠቀማችን ሞኔታይዜሽን ላይ ያለውን ተጽዕኖ እንመለከታለን። አብዛኛውን ጊዜ ክሪኤተሮች የሚጨነቁት እዚህኛው ጋር ነው። ነገር ግን ይህንን ሴቲንግ የስ ብላችሁ ስላስገባችሁ ወይም በኤአይ ጀነሬትድ የሆነ ኮንቴንት መስራታችሁን ስለተናገራችሁ አውቶማቲካሊ ዩቲዩብ ዲሞኔታይዝ ያደርግባችኋል ማለት አይደለም። ነገር ግን ዩቲዩብ ፎከስ የሚያደርገው ኤአይ ተጠቅማችሁ ብትሰሩ የሰራችሁት ቪዲዮ የእናንተ ኦሪጂናል ስራ መሆኑን ቫልዩ አድ አድርጋችሁ መስራታችሁን እንዲሁም የትራንስፎርሜቲቭ አይነት ኮንቴንት ከሆነና የተለያዩ የኤአይ ኮንቴንቶችንም ስትጠቀሙ ሪዩዝድ ኮንቴንት ወይም የሌሎችን በኤአይ ጀነሬተር የሆኑ ኮንቴንቶችን አለመጠቀማችሁን ነው የሚመለከተው። ይህም ማለት የሰራችሁት የኤአይ ቪዲዮ ኤዱኬሽናል፣ ሲኒማቲክ እንዲሁም ክሪኤቲቭ ወይም ትራንስፎርሜቲቭ አይነት ቪዲዮ ከሆነ ቻናላችሁ ሞኔታይዝ መሆን ይችላል። ይህም ሴቲንግ ዩቲዩብ ላይ የተቀመጠው እናንተን ፐኒሽ ለማድረግ ሳይሆን ወይንም ደግሞ ሞኔታይዜሽናችሁን አፌክት ለማድረግ ሳይሆን ግልጽ ሆናችሁ ይህንን ሴቲንግ ተርኖን እንድታደርጉ ነው። ወደ ቀጣዮቹም ከመግባቴ በፊት ይህን ቪዲዮ እያያችሁ ከሆነ ስለሚጠቅማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመቀጠል የምንመለከተው የተለያዩ ቪዲዮዎችን በኤአይ ከሰራችሁ በኋላ ዩቲዩብ ላይ አፕሎድ ስታደርጉ ይህንን ሴቲንግ ተርኖን ባለማድረጋችሁ የሚያመጣባችሁን ተጽዕኖ እንመልከት። አሁን ላይ ዩቲዩብ በብዛት ፎከስ እያደረገ
እየተደረገባቸው ያሉ ኮንቴንቶች የዲፕ ፌክ ስታይል ኮንቴንቶችን ወይንም ደግሞ ሚስሊድ የሚያደርጉ የፖለቲካል ኮንቴንቶች ላይ ነው። ይህም ማለት የተለያዩ ታዋቂ ሴሌብሪቲዎች ወይንም ደግሞ ታዋቂ የሚባሉ ፖለቲካኖች ልክ እንደተናገሩት አድርገን ወይንም ደግሞ ባልተገኙበት ቦታ እንደተገኙ አድርገን የምንሰራቸው ዲፕ ፌክ ስታይል ኮንቴንቶችን ወይም የፖለቲካል አይነት ኮንቴንቶችን በጥንቃቄ እየተመለከታቸው ነው። ይህም ማለት ዩቲዩብ ላይ ወደፊት ኤአይ ላይ የሚመጡ አዳዲስ ህጎች እየጠበቁ ነው የሚሄዱት። ስለዚህ እናንተም የተለያዩ የኤአይ ኮንቴንቶችን ሰርታችሁ ዩቲዩብ ላይ አፕሎድ ስታደርጉ ይህንን ሴቲንግ ካላሳወቃችሁ ወደፊትም ይሁን አሁን ላይ የዩቲዩብ አልጎሪዝም በቀላሉ ስለሚለየው ፍላግ ያደርገዋል። ስለዚህ ቻናላችሁ ሞኔታይዝ ቢሆን እንኳን ሞኔታይዜሽኑ ይነሳል፣ እንዲሁም ቻናላችሁ ይዘጋባችኋል። ስለዚህ ልክ ስማርት ክሬተሮች እንደሚያደርጉት እናንተም በኤአይ እስከሰራችሁ ድረስ ይህንን ሴቲንግ ማብራት አለባችሁ። በመጨረሻም እንደ ቲፕ የምነግራችሁ ቻናል ከፍታችሁ በኤአይ ተጠቅማችሁ የተለያዩ ኮንቴንቶችን ስትሰሩ ለምሳሌ ኤአይ ሲኒማቲክ ቪዲዮዎችን፣ ስቶሪ ቴሊንግ ቪዲዮዎችን እንዲሁም ፌስለስ ኮንቴንቶችን ወይንም ፊታችሁን ሳታሳዩ የምትሰሯቸው ኮንቴንቶችና የተለያዩ አኒሜሽኖችን በኤአይ ተጠቅማችሁ ስትሰሩ ይህንን ሴቲንግ ተርኖን ማድረጋችሁ ወይንም የስ የሚለውን መርጣችሁ ማስገባታችሁን እንዳትረሱ። ምክንያቱም ትራንስፓረንት መሆናችሁ ወይም ግልጽ መሆናችሁ ዩቲዩብ ላይ እንዲሁም ደግሞ በተመልካቾች ያላችሁን አመኔታ ወይንም ደግሞ ትረስት ይጨምርላችኋል። በመጨረሻም የምነግራችሁ ዩቲዩብ ላይ በኤአይ ተጠቅማችሁ የተለያዩ ኮንቴንቶችን መስራት ትችላላችሁ። ነገር ግን ስለምትጠቀሙት የኤአይ ቱል ማለትም ኮሜርሻሊ መጠቀም መፈቀዱን ማረጋገጥ አለባችሁ። እንዲሁም ስለተለያዩ የኤአይ ቱሎች ዩቲዩብ ላይ ያለውን ህግ በደንብ አንደርስታንድ ማድረግ አለባችሁ። የዛሬውን ቪዲዮ ጨርሰናል። ይህን ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ካላችሁ ወይንም ደግሞ ሀሳብ አስተያየት ካላችሁ ከስራ አስቀምጡልኝ። መልካም ጊዜ